ተመልካቾቻችን እንደምን አላችሁ? እየተከታተላችሁ ያላችሁት ሳምንታዊ የዜማ ቅኔ የተሰኘውን ፕሮግራማችን ነው። በዚህኛው ሳምንት ከዘማሪ ኢሳያስ ጋር ደግሞ አንድ ላይ ቆይታ እናደርጋለን። በተለያየ የዝማሬ ደረጃ ውስጥ ያለን ሰዎች ከዚህ ብዙ እንደምንማር ባለሙሉ ተስፋ ነኝ። እንግዲህ ፕሮግራማችን ይቀጥላል። አብራችሁን ቆዩ። ከተባልከው በላይ አባትነ ከተባልከው በላይ ትልቅነ ከተባልከው በላይ አባትነ ከተባልከው በላይ ከተባልከው በላይ ኢየሱስ ኤልሻዳይ ከተባልከው በላይ ኢየሱስ ሁሉን ቻይ ከተባልከው በላይ አባት ነህ ከተባልከው በላይ ትልቅ ነህ ከተባልከው በላይ አባት ነህ ከተባልከው በላይ ከተባልከው በላይ ኢየሱስ ኤልሻዳይ ከተባልከው በላይ ኢየሱስ ሁሉን ቻይ በምሕረት ብዛት ይኸው ኖሬአለሁ በቸርነት ብዛት ይኸው ቆሜአለሁ በምሕረት ብዛት ይኸው ኖሬአለሁ በቸርነት ብዛት ይኸው ቆሜአለሁ ደግሜ ደጋግሜ አመልክሃለሁ ደግሜ ደጋግሜ አከብርሃለሁ ደግሜ ደጋግሜ አመልክሃለሁ ደግሜ ደጋግሜ አከብርሃለሁ። እሱ ደስ ብሎኛል ስለመጣ እኔም ስለጋበዛችሁ በጣም ደስ ብሎኛል። ከስቱዲዮ የሰማሁት ነው የሚመስለው ድምፅህን ጥርት ያለ ኩልል ያለ ድምፅ እግዚአብሔር በዛ ባርኮአል። እሱን አስተውያለሁ። እንግዲህ በዛሬው ቀናችን ስለዚህ ዝማሬ እናነሳለን፣ ስለ ዝማሬ ሕይወት እናነሳለን፣ ብዙ እንወቃቀሳለን ብዬ አስባለሁ። የዛሬው ብዙ ወቀሳ ይበዛዋል። ከአንተ ጋር ባለኝ ጸጋን ከማውጣት አንጻር ብዙ እናነሳለን። ቅድሚያ ሱዬ ወደዛ እንዳለ ጉድ ከመግባታችን በፊት እንኳን ደህና መጣህና ዝማሬ እንዴት ጀመርክ የሚለውን ትመልስልናል። እንኳን ቆየልኝ። እኔ ወደ ዝማሬ ዓለም ውስጥ የገባሁት ያው ቸርች ላይ በሰንዴይ ስኩል አብረህ እዛ ወርሽፕ ታደርጋለህና በኳየርና እዛ ውስጥ ያው ሰንዴይ ስኩል ስትገባ ያው ትፈተናል ያለው ነገር እና በዛ ውስጥ እያለሁ ያው ከኳየር ጋር ከልጆች ጋር እያገለገልኩ ከጊዜ በኋላ ያው ትወጣለህ። ለምን ያው ጸጋ ባላቸው እንትን ታደርጋለህና በዛ ሰዓት ላይ ዝማሬ ያላችሁ ዝማሬ ጸጋ እንዳለኝ ያወቁት የራሳችሁ ጽፋችሁ ነው ሲል እሺ ብለን ያው ገባ ወደ ቤትና ያው
ሳምንት ላይ ነው እንትን የምትባለው እና ከዛ በኋላ ወደዛ ስን እንዴት ነው ዝማሬ እንዴት ነው የሚሰራው ከምንድን ነው እና ዝማሬ ስላወቅ አይደለም የምትጽፈው ወይ ደግሞ ዝማሬ አልሙስ የምትገባው ዝም ብለህ አይደለም እግዚአብሔር ሲረዳህ ነው ጸጋው አንተ ላይ ሲያስቀምጥ ነውና በቃ ጅማሬው እንዲ አንጎራግር ነበር ዝም ብዬ እየሄድኩ መንገድ ላይ ራሱ ምናምን እንዲ ኖርማል እኔ እንትን ብዬ አይደለም ግን እንደዚህ እየሄድኩ አንጎራጉር ነበር መንገድ ላይ ምናምንና ብዙ ሰውም አንተ እኮ በዝማሬ ዓለም ውስጥ እኮ ጸጋ አለ ድምጽ አለ ይሉኝ ነበርና ያንን ድጋፍ ሆነኝ ከኳይር ያለፈ ማለት ነውና በዛ ዓለም ውስጥ ያው ተቀላቀልኩኝ የቤተ ክርስቲያን ማለት ነው ይሄ የሆነው መጀመሪያ ያኔ ኮልፌም ሎንጌል ነበርክ ማለት ስለ ጽሁፍ እናንሳ ዝማሬ እንዴት ነበር የምትጽፈው ያንተ ካልቸር እንዴት ነው መዝሙር መጻፍ ሲባል የኔ እንትን ያው ስልክ ይዛለሁ ስንቀሳቀስ ያው በምትንቀሳቀስበት መስመር እንትን ይልሃልና የድምጽ ሰማ ነበር የመዝሙርና ያንን መዝሙር በስልክ ቶሎ ቀደዋለሁ ዜማ ሲመጣልህ ቶሎ ትቀደዋለህ ባለህበት ቦታ ዜማው እና ከዛ ያንን ግጥም ምን አደርጋለሁ የምሰራው ሌሊት ላይ እንትን ባለ ላይና የኔ እንትን እሱ ነው አሁን አንተ ግጥም ስትጽፍ ዜማውን በየትኛውም ቦታ ከመጣልህ እሱን ትቀደዋለህ ከዛ በኋላ ሌሊት ቁጭ ብለህ ግጥም ትጽፋለህ ግጥሙን እንትን አደርጋለሁ ግጥም ስትጽፍ ያለውን እስኪ ድባቡን አሳየኝ አሁን ሌሊት ነው ቀን ላይ የሆነ ዜማ መጥቶልሃል ከዛ ማታ ቁጭ ብለሃል እንዴት ነው የሚሆነው ፕሮሰሱ ከምንድን ነው የምትጀምረው ብዙ ጊዜ እንዴት ታብራራዋለህ ግጥም በነገራችን ላይ ትሰራዋለህ እንደገና ትሰራዋለህ ትሰራዋለህ ከ5 በላይ ነው እንትን የምታደርገው በስነ ስርዓት አሬንጅ ተደርጎ የሚመጣልህና አንድ ግጥም በአንድ ቀን አጨርሰው ለምን አንድ ስንኝ አንድ ቀን ቀጣይ አንድ ስንኝ እንደ አርገህ ነው የምትጨርሰው እና በትንሹ ቢያንስ አንድ ስንኝ 5 ቀን 6 ቀን አርገህ ትጨርሰዋለህ ዜማ ግን አንድ ዜማ ያችን ዜማ ይዘህ ከዛ መዝሙር ጋር ይሄዳል ወይ ለምን ያን ቀጥታ ብቻ ስለሰማህ አይደለም ያንን ዜማ ከዚህ ከግጥሙ ጋር ይሄዳል ወይ ይዋሃዳል ወይ ከድምጼ ጋር ይሄዳል ወይ ያለና ብቻ ስለሰማህ ብቻ አይደለም ያንን ግጥም ሰርተኸው ከዜማ ጋር ሚክስ ስታረገው ይሄዳል ወይ እንዴት ነው ውስጤ እንዴት ነው መንፈስ ይሰጣል ወይ ውስጤ ተደስቷል አንድ ዜማ ራስህ ሀሴት ስታደርግበት ነው እንትን የምታረገው የምታወጣው እና ያንን ዜማ እንዳልኩ ዜማም ራሱ እንደዛው ባንዴ የምትጨርሰው ነገር አይደለም ዜማ እና ቆይቼ ነው ጨርሰው ቢያንስ ዜማም ግጥሙም አንድ 15 ቀን ስትባል አንድ ኢንስፓየር ከተደረግክ በኋላ የሆነ ሀሳብ ከያዝክ በኋላ አንድ 15 ቀን በደንብ አድርገህ ነው እንትን የምታደርገው ታሸዋል በደንብ አድርገህ ታስተካክለዋለህ ለምን ገጣጥ ነው ዝም ብለህ ልትለው አትችልም ለምን ይሄ እግዚአብሔር የሰጠ ኃላፊነት ነው ስለዚህ ያንን ስታወጣው ህዝብ ዘንድ የሚታነጽበት ስለሆነ ከእግዚአብሔር ጋር የሚገናኝበት ኮንታክት ስለሆነ ግዴታ ምን ታደርጋለህ ያንን ታሸዋለህ ታየዋለህ በደንብ አድርገህ ሁለተኛ ደግሞ ከኔ ያለፈ ደግሞ ከኔ በላዮች የሚያውቁ ስለ ግጥም ስለ ዜማ የቆዩ ከነሱ ጋር እንደዛ አሳያለሁና በዛም እንደዛ አድርጌ ነው ምናልባት አሁን ካልከው እንደ ዘማሪዎች መውሰድ የምንችለው ብዬ ያሰብኩት ነገር ብዙ ጊዜ ሳንሱር ስናደርግኛ ቴዎሎጂ ላይ ነው ብቻ ላይ ነው የምናተኩረው ይሄ ከመጽሐፍ ቅዱስ አንጻር አሪፍ ነው የሚለው ዜማን ሳንሱር እናስደርጋለን ወይ ግጥሙ ልክ ሊሆን ይችላል መጽሐፍ ቅዱሳዊ ሊሆን ይችላል ዜማዬ እንዴት አገኘኸው የግጥሙ ሐሳብ ከመጽሐፍ ቅዱስ ቢወጣም ግጥም አጻጻፊን አጣጣል እንዴት አገኛችሁት እስኪ ተቹልኝ ማለት ራሱ በጣም ትልቅ ስቴፕ ነው ስለዚህ ግድ ነው ለምሳሌ በአንዳንድ ዜማ በነገራችን ላይ ዜማ ቀጥታ ስለመጣልህ አንዳንዴ በሐሳብ የምታዳምጠው አሁን መስመር ላይ ወይ መንገድ ላይ ቸርች ላይ ስትሄድ የምታዳምጠው ዜማ ይኖራል እና ያንን ስትወጣ ያን ዜማ ሊመጣ ይችላል ስለዚህ ከሌላ ሰው ጋር ምን ያደርጋል ኮንታክት ሊያደርግ ይችላል እና ማሳየት የሚጠቅመው ያ ግጥምም አንዳንዴ የሚመሳሰልበት ሰዓት ይኖራልና ያንን የምታሳየው ለዛ ስለሚጠቅም ነው ስለዚህ አሁን መዝሙር እየጻፍን ያለን ሰዎች ምንድነው ያልን ያለነው ግጥም ላይ ከኛ የተሻለ ሰው ጋር ሄደን ግጥሙን ማስተንተን የመጽሐፍ ቅዱስ ዕውቀት ላይ ከኛ የተሻለ ሰው ጋር ሄደን መጽሐፍ ቅዱስ እንዴት ነው ኮንቴክስቴ እንዴት ነው አውድ ጠብቅ ያለው ወይ የሚለውን ዜማን የሚያውቅ ሰው ጋር ደግሞ ሄደን ስለ ዜማ ቼክ ብናስተርግ በጣም ጥሩ ነው ወደ ትልቅ ነህ እንመለስ ትልቅ ነህ
ሁሉም ሰው ሲሰማው እኛን ራሳችንን የዛ መዝሙር ውስጥ ከተን ነው የምንሰማው። አንተ ትልቅ ነን እንዴት ነው የምትረዳው? የሚገርም ይሄ መዝሙር የሆነ መስመር ላይ ቻሌንጅ ነበር። ቻሌንጅ ሲለፍ ባለው ነገር ላይ እና ጌታን ትጠይቀዋለህ። ጌታ ይሄን መስመር እንዴት ነው ይሄን ቻሌንጅ እንዴት ነው ትለዋለህ። እና ከእግዚአብሔር ውጭ አማራጭ የለንማ። የምንጠይቀው ብናጉረመርም ቢመቸንም ባይመቸንም እግዚአብሔርን ነው የምንጠይቀው። እና የሆነ መስመር ላይ እየሄድኩኝ ጌታ ሆይ ምን ትላለህ አልኩት። እግዚአብሔር ምን አለ? እኔ ራሴ ብቻዬን ትልቅ ከምንም ከማንም በላይ እኔ ራሴ ትልቅ ነኝና በቃ ያንን እንትን ቀጥታ በቃ መጣ። እግዚአብሔር ትልቅ ነህ ከተባልከው ለምን ሁኔታ አይዝህም፣ ሁኔታ አይገድብም። እግዚአብሔርን ቀጥታ ስታየው ከእግዚአብሔር ጋር ኮንታክት ስታደርግ ማለት ነውና በዛ መስመር ስለሆነ የሰራሁት ውስጥ ይታነጽበታል እና በዛ ምክንያት ነው የሰራሁት እና ያንን መዝሙር እኔ ተባርኬበታለሁ። ያው ሌላም ህዝብ ያው የደረሰው ጋር እንደሚባረክ እርግጠኛ ነኝና ሁለተኛ ደግሞ ይሄ መዝሙር በሁለት አይነት ነው። በምህረቱ ብቻ ነው መኖር የቻልኩት። እኔ በእኔ ምህረቱ ስለበዛልኝ ነው መኖር የቻልኩት እንጂ አቅም ስላለኝ ጸጋው ስላለኝ ወይ ድምጽ ስላለ አይደለም። ምህረቱ ብቻ ስለረዳ እና እንደዛ ነው ተናገርኩና በእኔ እንትን እንደዛ ተረዳ። ከዛ ነው የተረዳው እግዚአብሔር ትልቅነት ላንተ መልስህም ጭምር ነው ማለት ነው ለምታልፍበት ነገር። መልካም። ስለዚህ ግጥሙን ጻፍከው፣ ዜማውን አወጣው። ስቱዲዮ የነበረው ሂደት ምን ይመስል ነበር? ትልቅ ነህ ስቱዲዮ በጣም ቻሌንጅ አለው። አልበም ሰርተን ቻሌንጅ አለው። እስኪ ቻሌንጁን አሁን ስቱዲዮ ሄደን ማናቅ ሰዎች ሰርተን ማናቅ ሰዎች ማወቅ እንፈልጋለን። ምን ይሆን እዚህ ቻሌንጅ የሚለው? ስቱዲዮ ውስጥ ግጥም ይዘህ ስትገባ እሺ ሙሉ ለሙሉ ግጥሙ ትረሳዋለህ። የሆነ ፍርሃት አለ አይደል? የሆነ ፍርሃት እንትን ይላል። ውጭ ላይ ሆነ ቀሰረዋለሁ ምናምን ዜማ ራሱ ይበላሽብሃል። ገብተህ ስቱዲዮ አልኩህ እኮ ገብተህ የምትወጣበት ሰዓት ይኖራል። ዜማው ጠፍቶ ማለት ነው። ሙዚቀኛው አቀናባሪ ተዘጋጅቶ ምናምን አንተን ጠብቆ ምናምን እንትን ስትል ወይ የሆነ ስንኝን ትስተዋለህ ወይ ዜማውን ትስታለህ ወይ ደግሞ ሪትሙን ትስታለህ። እና ስቱዲዮ በጣም ቻሌንጅ አለው በጣም። አሁን ወደ ክሊፑ እንምጣ። ስለዚህ ትልቅ ነህ ክሊፕ አለው። ክሊፑ የተሰራበትን መንገድ እስኪ ጥቂት አስታውሰን። ቦታው ላይ እንደነበረ ሰው እኛ ከውጭ ነው የምናየው፣ ከካሜራ ሳይድ ነው የምናየው። 5 ደቂቃ ፈጅቶባችሁ ጧጧ አድርጋችሁ ጨረሳችሁ ነው የሄዳችሁት? ረዥም ጊዜ ወስዷል? እስኪ እንዴት ነበር ክሊፑ? ያስብላል። ለምን መሰለህ? በቃ ጠዋት ላይ እንደዛ ጠዋት ላይ ስቱዲዮ፣ ማታ ደግሞ ካፌ ላይ ነው የተቀረጸው። የባህላዊ ካፌ ላይ እንዳልኩ ቪዲዮ የተቀረጸው እዚሁ አካባቢ ነው ወደዚህ ማለት ነው። እና ካፌ ደግሞ ያለበትን ደግሞ የተቀረጸው 22 አካባቢ ነው። እና የሚገርምህ ድንገት ነው የተነሳሁት ቪዲዮ ለመስራት እና ያ ካሜራማን ከዚህ በፊት ደውዬለት ነበርና እንዲሰራለሁ ምናምን ብዬ መዝሙር መስራት እፈልጋለሁ ቪዲዮ አልኩት። የሚገርም ነገር ራሱ ሳላስተካክል ነው ራሴን ሳላስተካክል አባባል ገብቶሃል። ያው ፕሮቶኮል የምትለው ነገር አለ፣ ፕሮቶኮል የሚለው ነገር አለ። እሱን ራሱ እንትን ሳልል ነው የገባሁት እና ለምን እሱ የሚሄድበት መስመር ነበር ከአዲስ አበባ ውጭ የሚወጣበት ነበር እና በቃ ድንገት ይሱ የት ነህ? በቃ ዛሬ እስኪ ከተመቸህ እንስራ አለኝ። እሺ ከዛ ወደ ማታ አካባቢ ነው የሰራነው። ቢያንስ ወደ 1 ሰዓት ተኩል አካባቢ 2 ሰዓት ላይ እንደዛ ነው እና እንደዛ ሰራን። ቪዲዮ ደግሞ ጠዋት ላይ ወደ 3 ሰዓት አካባቢ ላይ የተሰራው እና ትደነግጣለህ። ለምን ሰው ላይ የሚገባውን መዝሙር ሰው ጋር የሚደርሰውን መዝሙር አንተ ድንገት አድርገህ በቃ በለው በቃ እንኳን 10 ደቂቃ እንደዛ ነው የተሰራው። ክሊፑ በዛ መንገድ ሄደ። አሁን በደንብ ብናነሳው ብዬ ማስበው አንተን ጨምሮ ብዙ ዘማሪዎችን ተወቃሽ ያደርጋቸዋል ብዬ ማስበው ነገር ነው። መዝሙሮቹን አሁን አልበም አለ፣ ከአልበም ተጨማሪ ይሄ መዝሙር ክሊፕ አለው። የተሰራበት ፍጥነት ምንም ይሁን ግን የተሰራ ነገር አለው። አሁን አልበሙ ስንት ትራክ ነው ያለው? 11 ትራክ አለው። ይሄኛው 12 መዝሙር ብለን እናስብ፣ ከዚህ ውጭ የተሰሩ ካሉ እነሱን ሳንቆጥር 12 መዝሙሮቹን ሰዎች ማግኘት ቢፈልጉ የት ነው ማግኘት የሚችሉት? ያው እሱ ልክ
ዩቲዩብ ላይ አንዳንድ መዝሙሮች ላይ በነገራችን ላይ እኔ ለቅቄያለሁ ዩቲዩብ ላይ በራሴ ዩቲዩብ አይደለም በሰው ዩቲዩብ ላይ እና ያ መዝሙሮች ያው ተደራሻሉ። አብዛኛ ጊዜ በዛ ሰዓት ላይ የሚታየው ቪዲዮ ሲኖር ነው እና እኔ ደግሞ በዛ ሰዓት ቪዲዮ ብዙም እንትን አላረኩም። አንድ ሁለት ቪዲዮ ነው የሰራሁትና ያንን ቪዲዮ እግዚአብሔር ሲመራኝ የሚለው 11 ቁጥር ላይ አለና እሱን ስሰራው ይሄን አድርግ አይደለም የሰራሁት ቪዲዮውን ማለት ነው። ስለ ጥራት ኖሮት አይደለም የሰራሁትና በዛ ላይ ነው የተለቀቀውና በሰው ዩቲዩብ ላይ ነው የተለቀቀው። ያው ተደማጭነት ብዙም እንትን አላለም። ምንድነው እዚህ ውስጥ ላነሳ የፈለኩት አንድ ጊዜ ስፖቲፋይ የሚባል የመዝሙር ማዳመጫ አለ። ሰዎች እንደ ዩቲዩብ ሁሉንም የሚያገለግል ክርስቲያኑን ማህዛቡን የሚያገለግል እና እዛ ላይ አንድ በጣም ወዳቸው ዘማሪ አልበማቸውን አገኘሁት። ተገጣጠምን በሉ ማለት ሰው ነግሮኝ አይደለም። ከዛ በኋላ ስፖቲፋይ ላይ የሚወጣው እንደ ዩቲዩብ አንድ ሰው አይደለም የሚጭነው፣ በተቋማት በኩል የሚወጣው። ከዛ ወረደ እሱ። ኬት ላገኘው በፈልገው አንዳንድ አልበሞች አሁን ብዙ ክርስቲያኖች የምትጋሩኝ ያላችሁ ብዬ አስባለሁ። የሰማናቸው ወደድናቸው፣ አሁን ብቆርጣቸው ኬት ይመጣሉ? ወይ ዩቲዩብ ላይ አታገኛቸውም፣ ወይ ሰዎች ፕሮሞት አያደርጓቸውም። እና የዛ አልበም በእኔ አካባቢ ብቸኛ አዳማጭ እኔ ነበርኩኝ። እና እሱን ነው ያስታወሰኝ። ይሄኛውን ማለት አንድ ሰው ያንተን አልበም የሆነ ሰዓት ሰምቶት ተጠቅሞ በቃ ይህንን መስማት ፈልጋለሁ ብሎ ቢሆን ኖሮ ይላል ብዬ አስባለሁ። እግዚአብሔር ጸጋውን ካስቀመጠ ሰዎችን ስለሚያነጽ ትልቅና ራሱ ብዙ ባርኮናል። እና ተደራሽነት ላይ ምን ያህል እንሰራለን ይመስለኛል። ምን መሰለ ለዛ ቦታ ስልህ ይሆናል የምትሰጠው መስመር አንተ በቃ ያን ሰው ወይ ደግሞ እኔ በቃ በዛ ሰዓት አልበም መስራት ከዛ አልበም ከሰራው በኋላ እንዴት አድርጌ ነው ያንን ቦታ ማደርሰው? ያንን አይደለም ያንን ስለሆነ ነው ስለ ለዛ ነገር ቦታ ያለ መስጠታችን ነው። እሱኛው ነገር አሁን እግዚአብሔር ዝማሬን የሰጠው ለዘማሪዎች። አሁን ለምሳሌ እኔ ሙዚቃ እጫወታለሁ። የሙዚቃ መሳሪያ መጫወት እግዚአብሔር ይህንን ጥበብ ይህንን አቁም ሲሰጥ ቤት ቁጭ ብዬ እንደሰትበት አይደለም። ቤተ ክርስቲያን ነች አላማው። ልክ እንደዚሁ የዝማሬም በቃ እግዚአብሔር ባንተ ውስጥ ያስቀመጠው ጸጋ ለኛ ነው ለአንተ አይደለም። እና ለዛ እኛ ጋር መድረሱን ማረጋገጥ አለባችሁ ነው የዛሬው ሀሳብ። የዘማሪዎች እኔ ጋር መድረሱን፣ ሌሎች ቤተክርስቲያናት ጋር መድረሱን፣ በተለይ ደግሞ የደከማችሁበት ሲሆን አልበም ሲሆን ማለት አንድ ትራክ ምን ያህል ጊዜ እንደሚወስድ ታውቃለህ? አሁን በዚህ ሰዓት አንተ በደህና ጊዜ ጨርሰህ ይሆናል። በዚህ ሰዓት አንድ ሰው አልበም ልስራ ቢል የሚያወጣው ኮስት ብዙ ነው። ወደ ክሊፕ ቢባል ብዙ ነው ኮስቱ። እና ግማሽ መንገድ የሄድን ብዙ ሰዎች እንዳለን ብዙ እውነት የመርሳት አስብ ነበር። እሱ በዝማሬ አልበም ሰርታችሁ ወይ ሲንግል ሰርታችሁ ሰው አልሰማውም እና የመጀመሪያ 2-3 ቀን ላይ አቁመን ምናልባት ሰው መስማት ቢፈልግ ፈልጎ ማግኘት የሚችል ቦታ እናስቀምጥ ይሆናል። እና ዛሬ ያንተ ብቻ አይመስለኝም። በቃ እንደዚህ አይነት ሲቹዌሽን ውስጥ ያለን ሰዎች ምናልባት አንዳንዶች በእድሜ የገፉ ሊሆኑ ይችላሉ። በ50ዎች እድሜው በ60ዎቹ እድሜ አልበም አላቸው። ሲነግሩ ቁጭ ብለህ ስታወራቸው አልበም አላቸው፣ ሰርተዋል፣ 2-3 ሰርተዋል። በእነንትና ጊዜ ይለዋል፣ በእነንትና ጊዜ እንደዚህ ዘምረን የታለ መዝሙራችሁ ከየት እናገኘው? እና በዚህ አንጻር ተወቃሽ እንዳንሆን፣ በግማሽ መንገድ የምንወቀስ እንዳንሆን፣ ሄደህ ነበር ግን አልደረሰም እንደዚህ እንዳንባል ይመስለኛል። እንዴት መሰለህ ይሄ ነገር እንደሚሆነው ለሚዲያ መራቅ መሰለኝ። ስልህ ለሚዲያ ስትቀርብ ትለቀዋለህ ወይ ደግሞ ከሌላ ሰው ጋር ራሱ ታስለቅቃለህ። በሌላ ሰው እንኳን ይሄ ይመስለኛል አልኩ ከሚዲያ መራቅ ያ ይመስለኛል። እዚህ ዘመን ሰው ደግሞ ታውቃለህ ሲዲ አንገዛም ሚዲያ ላይ ነው ያለውና ባካችሁን እግዚአብሔር በእናንተ ውስጥ ያስቀመጠውን ጸጋ ያፈናችሁ ሰዎች አዘጋጅታችሁ የጋን ውስጥ መብራት ያደረጋችሁ ሰዎች እንቅብ ላይ ያወጡት መብራታችሁን ለማለት ነው። ስለዚህ ኤክስፔክት አደርጋለሁ እውነት ካንተ ሚሳየት አንተ ውስጥ ያለውን ጸጋ ሰዎች ጋር እንዴት ላድርስ። አሁን ለአልበሙ የተጋነው ትጋት አለ፣ የተጋው ትጋት ይሮጥ ከዋለ ልክ እንደዚሁ ይህ ነገር ሰዎች ጋር እንዲደርስ ደግሞ በብዙ መትጋት አለብን ለማለት ነው። እንግዲህ መዝሙር መጽሐፍ ሌሊት ነው ብለሃል። በጠራራ ላጽፈ ነው ዛሬ በጠራራ ፀሐይ መዝሙር ምንጽፍበት ሰዓት ላይ ደርሰናል። ተመልካቾቻችን እንደምታውቁት የዜማ ቅኔ እንግዶቻችን አንድ ቁጥርና አንድ አዝማች ለመጻፍ ሞክረው ነው የሚሄዱት። እንግዲህ አዲስ መዝሙር ዛሬ ደግሞ
ዘማሪ ኢሳያስ ጋር ጽፈን ደግሞ የምንለያይ ነው የሚሆነው። ዝግጁ ነህ? ካፍታ ቆይታ በኋላ እንመለሳለን። ቅድሚያ ግጥሙን ታነብልናለህ፣ ከዛ ዜማውን እንሰራለን። በጸሎት ሆኜ በፊትህ አንተን ስጠጋ ስቀርብ ሁሉ ነገር ይረሳለሁ፣ አንተን ሳገኝ ጠግባለሁ። ሁሉ ነገር ይረሳለሁ፣ አንተን ሳገኝ እረካለሁ። ይበልጣል አንተ መስማት፣ ይበልጣል አንተን መስማት፣ ይሻላል አንተን መስማት። ስምህ ነው ለእኔ ሰላሜ፣ ስምህ ነው ለእኔ ጋሻዬ፣ ስምህ ነው ለእኔ ደስታዬ። እንዴት አድርገን እንስራው? ዋልዝ እናድርገው፣ ችክችካ እናድርገው፣ ሬጌ ፈርስት ሰከንድ ፈርስት። እሺ ስንት ላይ ነው የበለጠ ቀለል የሚልህ አንተ? -4 ላይ -4 ወፈረ። -5 ነው ያልከኝ? ችግር የለውም። አይደለም አሁን ዩኒቨርሲቲ ሄጃለሁ እኔ 0 ላይ ነኝ አሁን። በዜሮም አድርገው ችግር የለውም። በጸሎት ሆኜ በፊት አንተን ስጠጋ ስቀርብ ሁሉም ነገር ይረሳለው፣ አንተን ሳገኝ ጠግባለሁ። ሁሉም ነገር ይረሳለው፣ አንተን ሳገኝ እረካለሁ። በጸሎት ሆኜ በፊት አንተን ስጠጋ ስቀርብ ሁሉም ነገር ይረሳለው፣ አንተን ሳገኝ ጠግባለሁ። ሁሉም ነገር ይረሳለው፣ አንተን ስሰማ እረካለሁ። ይበልጣል አንተን መስማት፣ ይበልጣል አንተን መስማት፣ ይሻላል አንተን መስማት፣ ይሻላል አንተን መስማት። ይበልጣል አንተን መስማት፣ ይበልጣል አንተን መስማት፣ ይሻላል አንተን መስማት፣ ይሻላል አንተን መስማት። ስምህ ነው ለኔስ ሰላሜ፣ ስምህ ነው ለኔስ ደስታዬ፣ ስምህ ነው ለኔስ ሰላሜ፣ ስምህ ነው ለኔስ እረፍቴ፣ ስምህ ነው ለኔስ ደስታዬ፣ ስምህ ነው ለኔስ ሰላሜ፣ ስምህ ነው ለኔስ ደስታዬ፣ ስምህ ነው ለኔስ ሰላሜ፣ ስምህ ነው ለኔስ ደስታዬ፣ ስምህ ነው ለኔስ ሰላሜ፣ ስምህ ነው ለኔስ ደስታዬ፣ ስምህ ነው ለኔስ ሰላሜ። ገራይ
እሺ እግዚአብሔር ይመስገን ጥሩ ጊዜ ያሳልፍን በጣም እሺ። በመጨረሻ ይህንን ለሚያዩ ዘማሪዎች ከአንተ ህይወት ካሳለፍከው እንደ ዘማሪ እንደ ተገልጋይም እንደ አገልጋይም ከነበረ ነገር ይህንን መናገር ፈልጋለሁ ለዘማሪዎች ለሚያዩ የምትለው ካለ እድሉን ልስጥ። የምለው ነገር ምንድን ነው? በአገልግሎት ዓለም ውስጥ ብዙ ነገር አለ እና ቻሌንጅም አለ። ያው ቻሌንጅም እንዳለ ደግሞ መሻገርም አለ እና ዞር ያለ ማለት አለባቸው። በዛ ቻሌንጁ መጋፈጥ አለባቸው። አገልግሎት ማለት ተመሻሽቶ አይደለም እና ምቾት እንዳለ ሆኖ ቻሌንጅ አለ። በዛ ደግሞ ያው ማለፍ እንዳለባቸው ማክራ ቴንክ ዩ አመሰግናለሁ። ማለት የምትፈልገው ካለ ከአልበም ስራ አንጻር ሊሆን ይችላል። ያው የቤተሰብ ድርሻ በጣም ትልቅ ነው እዚህ ውስጥ ከቤተ ክርስቲያን አንተ በልብ ካለው አመሰግናለሁ ማለት የምትፈልገው ካለ እድሉን ሰጣለሁ። ምናልባት የተረሳችሁ ካላችሁ ብዙ ጊዜ ስለሚገጥመን ነው ሰው ማስታወስ ይከብዳል ካሜራ ላይ እሱን በደንብ አንደርስታንድ እናደርጋለሁ። ግን በልብ ያሉትን ሰው ብዙ ናቸው የምታመሰግናቸው። አንዱን ጠርተህ አንዱን እንትን አትለውም። ግን ያው ግዴታ ነው ደግሞ ያን የምትጠራው ነገር ይኖራል እና ከመጀመሪያ እግዚአብሔርን በጣም ነው የማመሰግነው። ለምን ለዚህ ጊዜ እድሜና ቀን ጨምሮልኝ ከእናንተ ጋር እንደዚህ በመሆኔ እሱን አመሰግናለሁ። ባለቤትን አመሰግናለሁ። አጠገብ ሆና ስለረዳችን ስላገዘችን እሷን አመሰግናለሁ። ቤተሰቦችን በጣም አመሰግናለሁ። እናቴን እህቶቼን አመሰግናለሁ። ከዛ ያለፈ ደግሞ በሙዚቃ ዓለም ውስጥ ረቢራን በጣም አመስገን እፈልጋለሁ። ለምን አልበም ስሰራ በጣም አቅሙ ይላል። ለምን አልበም ዝም ብሎ ብቻ አይደለም የሰራውና ብዙ ምክር መክሮኛል፣ ብዙ ነገር አስተምሮኛል እና ለአልበም እንደበቃ ያደረገኝ ያው እሱ ነው። ረቢራን በጣም አመሰግናለሁ። ከዛ ያለፈ ደግሞ ሌላ ሙዚቀኛ በጣም አመስገን እፈልጋለሁ። ዘሪሁንን በጣም አመስገን እፈልጋለሁ እና እሱም በጣም መልካም ሰው ነውና ያው ሁሉንም ጠርቼ አልችልም፣ ግን ሁሉንም አመሰግናለሁ። እሺ በጣም ከልብ እናመሰግናለን። ተመልካቾቻችን ለዛሬ ከዘማሪ ኢሳያስ ጋር የነበረን ቆይታ ይህን ይመስላል። በቀጣይ ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። ካፍታ ቆይታ በኋላ እንመልሳለን። ተመልካቾቻችን ለዛሬ ነበረን ዜማ ቅኔ ፕሮግራማችን ይመስል ነበረ። ሀሳብ አስተያየት ካላችሁ ከሌና አይተዋል ወይ ከሌን ሰምተዋል ወይ ወደዚህ ፕሮግራም ቢቀርብ ብዙዎች ይጠቀማሉ ብላችሁ የምታስቡት ሰው ካለ ስክሪን በሚገኘው ስልክ ቁጥር በአጭር የጽሁፍ መልእክት ከሌን ብላችሁ ሰጀስት ብታደርጉን እኛ ደግሞ ወደ እናንተ መልሰን የምናቀርብ ይሆናል። ቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ይቀጥላሉ። አብራችሁን ቆዩ።